ወላጆች ሊኖሩን ይችላል። የተሳሳትን ልጆች ግን አይደለም። አንዳንዶቻችሁ በእናት በአባት የተተዋችሁ፣ በእናት ባትተው በፍቅረኛ የተተዋችሁ፣ በፍቅረኛ ባትተው በጓደኛ የተተዋችሁ፣ በጣም በምታምኑት ክብራችሁን፣ ህይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰዎች በባል የተተዋችሁ የተጨከነበትን ያነሳል። እግዚአብሔር ፊት የተዞረበትን ያነሳል። ከፍ ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉም አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። ህይወት መንገድ ላይ እጅግ ከፍታ፣ እጅግ ዝቅታ፣ አንዳንዴ ብርሃን፣ ሌላ ጊዜ ደግሞ ጨለማ፣ እንደዚሁም ሹመት፣ ሌላም ጊዜ ደግሞ ሽረት፣ ማግኘትና ማጣት፣ እንደነዚህ አይነት ጉዳዮች ይፈራረቃሉ። ማንም ቢሆን ሰው እስከሆነ ድረስ መሄድ መራመድ የሚፈልገው ከዝቅታ ወደ ከፍታ፣ ከከፍታ ወደ ከፍታ እንጂ ከከፍታ ወደ ዝቅታ አይደለም። ብዙ ሰዎች አንድ ጊዜ ወደ ከፍታ ከመጡ በኋላ በጣም የሚያስጨንቃቸው ለሌሎች ሰዎች በረከትና መፍትሄ የመሆን ጉዳይ ሳይሆን ከፍታቸውን የማስጠበቅ ጉዳይ ነው። በዚህ ማለዳ በጣም እንድታቁና እንድታስተውሉ የምፈልገው ነገር ቢኖር ከፍ ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉም አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። በጣም እርግጠኛ መሆን ያለባችሁ የህይወታችሁ ከፍታ፣ የመንገዳችሁ እርምጃ ኃይል እናንተ አሁን የተያዛችሁበት እጅና ማንነት እግዚአብሔር እስከሆነ ድረስ በዚህ በምታልፉበት የህይወት መንገድ አንዳንድ ጊዜ ዝቅ፣ አንዳንድ ጊዜ ያልጠበቃችሁት ነገር ቢከሰት ማወቅ ያለባችሁ ዝቅ ያላችሁት አቅም ጨምራችሁ ለመነሳት እንጂ ለመጥፋት እንዳልሆነ። ምክንያቱም ከማይጠፋ ዘር የተወለዳችሁ ስለሆናችሁ። ወዳጆች፣ የተሳሳቱ ወላጆች ሊኖሩን ይችላል። የተሳሳትን ልጆች ግን አይደለም። ሰማይ አስቦ የወለደን በእግዚአብሔር ፕሮግራም ወደዚህ ምድር የመጣን የተተውን ልንሆን እንችላለን። የተተውን አይመጥኑም የተባል አያስኬዱም የተባል ልንሆን እንችላለን። እግዚአብሔር የተጣለውን ያነሳል። እግዚአብሔር የተጨከነበትን ያነሳል። እግዚአብሔር ፊት የተዞረበትን ያነሳል። የተተዋችሁ ሰዎች፣ በባል የተተዋችሁ ሰዎች፣ የመጀመሪያው ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋበት ምክንያት ደግሞ መጽሐፉን አይታችሁታል። ሳይቀባ የዳዊት መዝሙር ይላል። ሳይቀባ የዳዊት መዝሙር ሳይቀባ ይህን መዝሙር የዘመረው ሳይቀባ። እናቴና አባቴ ትተውኛል፣ እግዚአብሔር ግን ተቀበለኝ ያለው ሳይቀባ። ይገርማል። ሳይቀባ ነው። ቅባት ከሆነ የማይፈለግ፣ ክብር ከሆነ የማይፈለግ፣ ቢዝነስ ከሆነ የማይፈለግ፣ ስራ ከሆነ የማይፈለግ። ሁለተኛ ዳዊት በቤተሰቦቹ የተገፋበት ምክንያት፣ ሁለተኛው ምክንያት በእርግጠኝነት ብዙ የመጽሐፍ ቅዱስ አስተማሪዎች ቢስማሙበት እኔም የማምነው ሁለተኛው ዳዊት የመጨረሻ ልጅ በመሆኑ ነው። የመጨረሻ ልጅ በመሆኑ ነው። ወዳጆቼ፣ የመጨረሻ ልጅ በቤተሰቡ ዘንድ ሁሌም ልጅ ተብሎ የሚቆጠር ማደጉን ሁሉም ሰው የማያምነው ቢያድግም እንዳደገ መቀበል አይፈልጉም። ቤተሰብ ውስጥ ያሉ ከሱ ትልልቆቹ ቢያድግ ራሱ እንዳደገ መቀበል አይፈልጉም። ሁል ጊዜ እንደ ልጅ የሚቆጠር፣ እንደ ትንሽ የሚቆጠር አይነት ልጅ ነው። ወዳጆቼ፣ እግዚአብሔር አባቱ የረሳውን እናቱ የጣለችውን ዳዊትን አሰበው። ወዳጆቼ፣ እግዚአብሔር ሰውን በሰው አይን አይመርጥም። የምትጽፉ ሰዎች፣ እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። ይህ አሜዚንግ የሆነ ጉዳይ ነው። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመርጥም። ይገርማችሁ፣ አይመርጥም እግዚአብሔር። ይኸውላችሁ
ትዝ ይላችኋል? ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበር፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ህልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብፅ ምድር ሁለተኛ ሰው አድርጎት ከፈርዖን ቀጥሎ ያለ ሰው አድርጎ ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው ኤፍሬም ታናሽ ነው ብሎ አስቦ ምናሴ ታላቅ ነው ብሎ አስቦ ምናሴን በቀኙ ኤፍሬምን በግራው አቆመው ይላል። ከዛ ያዕቆብን መባረክ ሲጀምር እጁን አዞረው ይላል። እጁን አዞረው። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። ወዳጆቼ የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት ተገልጋዮች ነበሩ። የዛሬ መሪዎች የትላንት ተመሪዎች ነበሩ እና ዛሬ መሪ ሲሆኑ የትላንትናውን የተመሪነት ሕይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ሕይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ እግዚአብሔር መሪን በመሪዎች አይን አይመርጥም። አገልጋይን በአገልጋዮች አይን አይመርጥም። እግዚአብሔር ራሱ ነው የሚመርጠው፣ ራሱ ነው የሚያየው። እንደውም እጁን ያሶረዋል፣ ሰልፉን ያሶረዋል። ወዳጆቼ የተጣለ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። የእግዚአብሔር ሰራዊት ነው። የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። ሰዎችን መግፋት፣ ሰዎችን መንካት የማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል ነው። አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። ወዳጆቼ የተተዋችሁ ሰዎች በቃ አቅም ጨምራችሁ ልትነሱ ባልጠበቃችሁት አቅጣጫ እግዚአብሔር የበረከትን ዶፍ ሊያወርድባችሁ እስቲ አሜን በሉ። የተተዋችሁ በልጆች የተተዋችሁ ወላጆች፣ በወላጆች የተተዋችሁ ልጆች፣ እኔ ለእናንተ ዛሬ መልእክት አለኝ። ብዙ ሰው ዲፕሬሽን ውስጥ ነው። ብዙ ሰው በተስፋ መቁረጥ ውስጥ ነው። ብዙ ሰው በግራ መጋባት ውስጥ ነው። ዮሴፍ በእስር ቤት ሕልም የፈታለት ጠጅ አሳላፊ ረሳው። እንኳን ረሳው። በደም ስሙኝ። ይሄን እግዚአብሔር በጣም ለታሪካችሁ ይጠነቀቃል። ለታሪካችሁ ይጠነቀቃል። ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። ሊያግዟችሁ እየቻሉ እንዳያግዟችሁ የሚያደርገው እግዚአብሔር ለታሪካችሁ ስለሚጠነቀቅ ነው። እግዚአብሔር ሊረዷችሁ ሲችሉ እንዳይረዷችሁ የሚያደርጋችሁ ሰዎች እናንተ ታሪክ ውስጥ እጃቸው እንዲገባ ስለማይፈልግ ነው። እድሜ ለኔ ይበል ቀን አወጣሁለት እንዳይሉ ነው። ሰው አደረግኩት እንዳይሉ ነው። ማታ ካቻታ አብርሃም እንዳለ ባለጠጋ አደረግኩት ስላለ አልፈልግም ብሎ እንታለው። እግዚአብሔር ድጋፎቻችሁን የሚያነሳው እንዳደጋችሁ ከዚህ በኋላ የሱን እጅ፣ የሱን ክብር፣ የሱን ማንነት ኤክስፒሪየንስ እያደረጋችሁ ወደምትሄዱበት ወደምትቀጥሉበት የህይወት ልክ እንደመጣችሁ ሲያቅ
ማቹርድ እየሆናችሁ ስትመጡ ድጋፎቻችሁን ያነሳል። የተተዋችሁ ሰዎች እኔ አይኖ መተው በጣም ፔን አለው። በተተወ ሰው ደግሞ መስራት፣ ሪጀክት በተደረገ ሰው መጠቀም፣ ይሄን ሰው ለታሪክ ማብቃት፣ ለክብር ማብቃት፣ ወደ ዙፋን ማውጣት ደግሞ የሚችልበት በጣም የሚመቸው ልክ ግንበኞች የናቁትን ድንጋይ የማዕዘን ራስ እንዳደረገው ልክ እንደዛ ይሄ ለምንም አይሆንም የተባለውን ለትልቅ ነገር ለትልቅ ነገር ማድረግ የሚችል አምላክ ነው የምታመልኩት እንደዚህ አይነት አምላክ። አሜን በሉ። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ ወደሚቀጥለው በረከትና ድል የምትመጡበት መንገድ እንደዚህ አይነት መተው አንዱ መንገድ፣ ሪጀክት መደረግ አንዱ መንገድ። ደስ ሊላችሁ በረከትና ድል እንዲሰማችሁ ፈልጋለሁ። ሃሌሉያ! እግዚአብሔር ይችላል። አሜን በሉ። አሜን በሉ። የተጣለን ማንሳት፣ እናት አባት የተዉትን መጠቀም፣ እንደዚህ ባለ ክብር መገለጥ እግዚአብሔር ያውቅበታል። እና አንዳንድ ጊዜ ዝቅ ካላችሁ በቃ አብቅቶላችሁ አይደለም ክብር ሊጨምራችሁ ልትነሱ አሜን ይባላል። እግዚአብሔር ወደሚበልጥ ከፍታና ድል ሊያመጣችሁ ሲፈልግ የት ሀገር ነው ሰራዊት ከተማ ውስጥ ሲሰለጥን ያያችሁት? የት ሀገር ነው ክተት ታውጆ ወታደር አዲስ አበባ መሃል ሲሰለጥን ያያችሁት? የት ሀገር ነው ሰራዊት ከከተማ ውጭ ነው የሚሰለጥነው? ለዚህ ነው እግዚአብሔር አምላክ የህዝቡ ጠባቂ ሊያደርገው ስለፈለገ አስቀድሞ የበጎች ጠባቂ ያደረገው። this is divine program ነው። ስለዚህ በህይወታችሁ የሆነ ያለው ነገር በጠቅላላ መለኮታዊ እቅድ ነው። የሆነ አጋጣሚ አይደለም። በእናንተ ህይወት የሆነ ያለው ጉዳይ ዝም ብሎ አይደለም የሆነ ያለው፣ ተአምር ልታዩ ነው። እስቲ አሜን በሉ። ሰልፋችሁ የሚያክለው ድላችሁ ነው። ሰልፋችሁ የሚያክለው ድላችሁ በምትዋጉበት የውጊያ ልክ ነው። ከፊት ለፊታችሁ ያለው ቪክቶሪ፣ ከፍታችሁ፣ ድላችሁ፣ በረከታችሁ፣ ኃይላችሁ፣ ማሸነፋችሁ ያለው በዚህ አሁን በሚገጥማችሁ ሰልፍ ልክ ነው። ስለዚህ በጣም ደስ እንዲላችሁ ፈልጋለሁ። የትኛውም ጀነራል በጠባሳ ነው ጀነራል የሚሆነው እና ጠባሳ የምትፈሩ ሰዎች ባለ ታሪክ መሆን አትችሉ። እግዚአብሔር ከእናንተ ጋር ነው። የተጣለውን ያነሳል፣ ይጠቀምበታል፣ ትልቅ ያደርገዋል፣ ፋዘር ያደርገዋል፣ ኔሽን ያደርገዋል። እግዚአብሔር ባለ ታሪክ ያደርጋል።